መጣችሁ? ሰርካርን ፈልገን ነው። ለምን? ለተለያዩ ድርጅቶች ጋርድ እንደሚያቀርብ ሰምተን ነበር። እናማ ልናናግረው እንፈልጋለን። እርግጠኛ ናችሁ? ስታይ ለቀልድ የመጣን እንመስላለን። የማይሆን ችግር ይዛችሁ መጣችሁ ከሆነ ግን እመኑ፣ ከዚህ ግቢ ሬሳችሁ ነው የሚወጣው። ተስማምተናል። እሺ ግቡ። ሰርካር የቢዝነስ ሰው እየፈለገ ነው። አሰባችሁ ቤስቲ የሆነ ነገር ልልሽ የመስማት አቅሙ አለሽ ወይ? ምንድነው እሱ? ምንድነው ትይኛለሽ እንዴ? አሁን አቅሙ የለሽም አለሽ? አይኖረኝም ነገር ምን ለቃ እንደዛ ከሆነ ማዘር ፈልጋለሽ። የምንዘፍ ቀላሳይ ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ። እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት ሰዎች እንጫወት። ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ። እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት። ቆይ እኔ ያልገባኝ ዳንስ እንደዚህ ትችያለሽ እንዴ? ጸዲን ይደነስኩሳ። በጣም ቆንጆ ዳንስ ነው። እንግዲህ የትወና ትምህርት ከጀመርኩ ጊዜ ጀምሮ ብዙ ነገሮችን መጀመር እንዳለብኝ ተሰምቶኛል። እናማ ዳንሱንም እንደልብ እየሞከርኩት ነው የምልሽ። አይ አሁንስ እንደው ምን አለ አንቺን ባደረገኝ። እንዴት ለመደነስ? ሳይሽ ህይወትሽ ላይ በዚህ ሰዓት ምንም አይነት ጭንቀት ያለብሽ አትመስይም። ለዛ ያኔ ቆንጆ ያንቺም ስሜት ቢሆን እኮ ደረጃ በደረጃ እየቀለለ ነው። እንዴት? ትናንትና ቀስት የተፈታ አይደለ? ይሄ እኮ በጣም ትልቅ እረፍት የሚሰጥ ነገር ነው። ለነገሩ ልክ ነሽ። ደግሞ ማን ያውቃል ነገ ከነገ ወዲያ የያሬድን ድምጽ ትሰሚና ጭንቀትሽ ቅልል ይልልሻል። ተስፋ አደርጋለሁ። እስኪ ንገሪኝ፣ ትናንትና ቀስቴ ሲፈታ የቹቹ ስሜት እንዴት ነበር? ብታይ ሄዱ ልገልጽልሽ ከምችለው በላይ በጣም ደስተኛ ነበረች። ተመስገን፣ በጣም ደስ ይላል። በጣም እኔ የምልሽ ዛሬ ለቀስቴ ተበጣጠረ ጊዜ ለመስጠት ነው ያልመጣችው? እንግዲህ ይሆናል። አይቶቹ በያፈታ ቤ እንደዛ ስቂሽ ወይስ ካቆምንበት እቀጥል? ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሞት። እስኪ እንደሰት ሰዎች እንጫወት ዛሬ ኪዱ አሁን ግን ምን እየተፈጠረ ይመስልሻል? በእርግጠኝነት ጎቤ ዝም ብሎ ያስገባቸው ሰርካርን ለማዋራት ወደ ውስጥ መግባቱ አይቀርም። ስለዚህ አሁን ተከትለናቸው መንገባ ነገሩ የፈጠነ ሊሆን ይችላል ማለት ነው። አዎ ሊሆን ይችላል። ስለዚህ ትንሽ እንታገስ። አቡይ ሚሽ እንግዲህ እንዴት አባቱ ነው የተመቸኝ መናሽ። አንተ አባኪ ያዛ ታስሮ ተመችቶኛል ምናምን ስትል አታፍርም? ባክሽ ምንም አይሆንም። እንኳን ይሄ ጎዶሎ ይቅርና ስንት ነገር ስንት ታምር አሳልፈናል። ስንቴ ታግተናል። እሺ ሚኪ በእናትህ አሁን እየጨነቀኝ ስለሆነ ምንም ባትነኝ ደስ ይለኛል። እስቲ ሰርካር ማለት አንተ ነህ? አሁን እኔ ብቻችን እንድናወራ ፈልገን ነበር። ስለምን ጉዳይ? ስለመጣንበት ድርጅት ብቻችን እንድናወራ ፈልጌ ነው። ወቢዮ አንተ ውጭ ጠብቀኝ። ሰርካር እሱ ስለሚያስፈልገኝ እዚህ ይቆያል። ግን የኔ ቆንጆ እኔና አንቺ አብረን ብቻችን ብንወራስ? ሰርካር እኔንም ተረዳኛ ፕሊዝ። ወቢዮ ውጭ ጠብቀኝ። እሺ እና የመጣችሁበት ጉዳይ ምን ነበር? ሰርካር የመጣንበት ጉዳይ ምን መሰለህ? ለአንተ ከፍተኛ ገንዘብ የሚያስገኝ እድል ይዘን እና ስለ ቢዝነሱ ሳስረዳ ሰርካር እንዴት መሰለህ? እንዳትንቀሳቀስ አንተ የውሻ ልጅ እገድልሃለሁ። ድምፅ እንዳትወጣ ጓደኛዬን የት እንዳደረከው ብቻ ንገረኝ። ቶሎ በል። ወዴት ነው ያደረከው? እሺ እየመራህ ትወስደኛለህ። ተነስ። Çabuk, masal.
አረ እናንተ ሰዎች እነዚህ ልጆች ድምጽ ጠፋ የሆነ ነገር እናርግ። ቆይ ለምን በፋሩ አንገባም? የተፈጠረው ነገር ብናይ ይሻል። እኔም እንደዛ ነው የሚሰማኝ። እሺ ነኝ ወይኔ ጮምብዬ አው ቸሊና ደወለች እኮ እዛው ሄሎ ቸሊና አታ መጣ सरकार 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 बस सरकार ልጆቹ ማለት ነው ያለ በዚህ ጋር ይሄዱ ነው ይሄዱ ओके साइड सरकार चोमिये ने जगना चोमिये चलिना फिचू चोमिये ने जगना फिचू सरकार कोई ने मानता फिचू कोई ने आजादी आजादी निरंगा चलिए चल ये ምን ትላለች? መገረሩ ነው። እኔ አልገባኝም። ቆይ ስንት ሰው ነሽ? ነው ወይስ አልዛይመር አለብሽ እንዴ? አንቺ አይደለሽ እንዴ ሊገዳደሉ ነው ማላቸው ካልገባ ያልሽኝ? እሱማ ብዬ ነበር። እና ውሸት ነበር? አንቺ እኔ እነሱን መረጃ ለማውጣት ግቢውን በሙሉ ያልተጠቀምኩት ታክቲክ ስሚ፣ ቴኳንዶ እንኳን ስልጠና ሊጀምር ነበርኩ እንዴ። እና ይሄ ሁሉ ልፋትህ ከንቱ ነው ውሸት ነው ልትይ ነው የመጣሽው? አረ እንደሱ አይደለም። ዝም በይ። እንደውም ከዚህ በኋላ ምርመራውን አንቺ ጋር አድርጌዋለሁ። የማን ተልኮ ኑሮሽ ነው የተሳሳተ መረጃ የሰጠሽ? አረ ትቻርዬ የተሳሳተ መረጃ እኮ አይደለም። እና ምንድነው? የጥሉ ምክንያት ስለደረስኩበት ላሳውቁት ብዬ እኮ ነው። እና እንደሱ መረጃ ነው አትይም እንዴ? ምን ትላለች? እሺ ተናገሪ። ምንድነው? ንግግሮትን ከማቋረጥ ብዬ እኮ ነው። አይ እንዷለም ብዬ እኔ ድሮም እኮ እወድሻለሁ። አቤት ስነ ስርዓትሽ። እንደው እመኚኝ ነገ ትልቅ ደረጃ ነው የምትደርሺው። ትልቅ ደረጃ። በነገራችን ላይ ይሄ የማያስማማን ነገር እኮ አለመደማመጣችን ነው። ብንደማመጥ እንፋቀራለን፣ እንወዳለን፣ አንድ እንሆን ነበር። እና አሁን ምክንያታቸው ምንድነው ነው የምትይ? ግን ትቻርዬ ይህንን ስነግሮት በጣም እየከበደኝ ነው። ጓደኛዬ መክዳት እንዳይሆንብኝ። ከእውነት ጋር መቆም ዋጋ ያስከፍላል። ዘፋኙ ምን እንዳለ ታውቂያለሽ? እኔ እንጃ ምን አለ? ዝግጁ
ውሸት ለመናገር አትሻም ምላሴ ለእውነት እሞታለሁ አልሳሳም ለነፍሴ ውሸት ለመናገር አትሻም ምላሴ ለእውነት እሞታለሁ አልሳሳም ለነፍሴ ነው ያለው ዘፋኙ። እና አለም እውነት ለእውነት ስለቆምሽ ልትኮሪ ይገባሻል። ኩራት ሊሰማሽ ይገባል። እሺ ትቸርዬ እኮራለሁ። በያ በኩራት ንገሪኝ። ሰብለ ነች። ሰብለ 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 ሰብለ? አዎ ሰብለ። አንገት ደፊ ሀገር አጥፋሪ ሀገሬ ሰው አንቺ አንገቷን ደፍታ ነበረ አዳሚ ስታጫስልኝ የከረመችው። በእውነት ትቸርዬ እኔም ስሰማ እንደርሶን የደነገጥኩት። ደግሞ እኮ ስጠይቃት አላቅም ብላ ካድ ነው ያደረገች። ካድ ሙጥጥ። ያው ትቸርዬ ምን ብላ ትናገራለች? በጣም የሚያሳፍር ነገር እኮ ነው። እውነት ነው። ምን ብላ ትነግረኛለች? ኤላና ጆኒን እኔ ነኝ እንዳውሬ ደማቸውን ላፋስታቸው ማባላቸው ብላ ትነግረኝ። ምን ብላ ትነግረኛለች? እቺ ወራዳ ናት። በቃ ትቸርዬ እኔ ልሂድ። ድንገት ካዩኝ ደግሞ ችግር ውስጥ እገባለሁ። ይውሽ እነሱ በስራቸው ያላፈሩት አንቺ ምን ብለሽ ትሸማቅቂያለሽ? እንደውም እኮ አንቺ መመስገን ያለብሽ ወንድሞችሽን ከሞት እኮ ነው ያዳንሽው። እንደውም ነገ በጠዋት መተሽ ሰንደቅ ዓላማ ሲሰቀል በተማሪዎች ማለት ትመሰገኝ ይገባል። በቃ ኧረ ትቸርዬ እንደ በጎ ተግባር ከተቆጠረልኝ በሚስጥር እያዝልኝ። ለእኔ የወንድሞቼን ጥል ማስቀረቴ በቂ ነው። እንደ ሽልማት ቆጥረዋለሁ። ወይ አነጋገር ወይ ንግግርሽ! ምን አለ ሁሉም ተማሪዎች እንዳንቺ ቢሆኑ። በቃ የተስተካከለ ትምህርት ቤት ይዘን እንቀጥል ነበር። እኛም እንደዚህ ከሁሉ ድካማችን እንድን ነበር። አሁን ሂጅ። ትቸርዬ አመሰግናለሁ። ምንም ማለት ሰብለ መጣች። ምን ሰብለ ብቻ ኤላና ጆኒ መጡላችሁ። ከኔ ከበቃሉ ተደብቆ የሚቀር ነገር ምንም የለም። ሀሳባችሁ ከሽፏል። እኔ በጣም ደህና ነኝ። አንተ ግን ቆይ ዛሬ እረፍት ማድረግ አልነበረብህም እንዴ? ለምንድን ነው ከቤት የወጣው? አንቺ ራስ ዛሬ ትምህርት ቤት አልነበረብሽም? ለምን ቀረሽ? ቆይ ለምን ይመስላል ያልሄድኩት? ያው ፎንቄ ከሽቤ ስለወጣ ለሱ ጊዜ መስጠት አለብኝ ብለሽ አስበሽ ነዋ። እንደዛ ነገር። እሺ ነይ እንሂድ። ወዴት ነው የምንሄደው? የሆነ ቦታ ቁጭ ብለን እንድናወራ ፈልጋለሁ። ስለምንድን ነው የምናወራው? ያው ስለኛ ነዋ። ስለኛ ምን? ይኸውልሽ ፎንቄ በዙሪያችን ያሉ ነገሮች በሙሉ መበጣጠስ አለባቸው። ስለዚህ በስርዓት ማውራት አለብን። ፎንቄ ምን ሆነ ነው? እኔ ግራ እያጋባኸኝ ነው። ይኸውልሽ የኔ ቆንጆ ግራ እንድትጋቢ አይደለም፣ ግን በቃ ሁሉም ነገር መልስ ማግኘት አለበት። እሺ ጉዳዩን ግልጽ አድርግልኝ። እሱ ቆይ ሌላው ነገር ይቅር፣ ግን ቅድሚያ አንቺና በዛ ግድ መታረቅ አለባችሁ። እሱ እንኳን አይሆንም። ለምን? ምክንያቱም ክጃታለሁ። በዛ ላይ ደግሞ የእሷን አይኔ ማየት ድፍረት የለኝም። ቆይ ግን እኔ ያክል ፋራ መስልሻለሁ እንዴ? እንዴት? የእኛን ህይወት እየበጠበጠች ያለችው ሴት ብትኖር ጸጋና ጸጋ ብቻ ነች። አልገባኝም። እኔንና ደመረን ምንም የሚያገናኘን ነገር የለም። ቢያሬድ የተነሳ ከመኮንን ጋር ተጣለው። እኔ ሊበቀለኝ ፈልጎ ከጸጋ ጋር ሽርክ ፈጥሮ ደመረን ወጉት። ከዛ በኋላ በቃ እኔ እንድከሰስ አደረጉ። ቆይ አንተ ይሄን ሁሉ እንዴት ልትጠራጠር ቻልክ? የታሰርኩበት ክፍል ውስጥ የድሮ የወንጀል መርማሪ አብሮኝ ታስሮ ነበር። ኡፍ ቀስቲ በእናትህ። በህይወታችን የተፈጠሩትን ነገሮች በሙሉ ስነግረው ሁሉ ነገር አገናኝቶ አቅጣጫ ያሰዘኝ እሱ ነው። እና በዛ ላይ አንቺ በጭራሽ ቤዛ ልትከጃት እንደማትችይ ስነግረው በሆነ ነገር ልታስፈራራሽ እንደቻለች ነገረኝ። በምን ልታስፈራራኝ ትችላለች? ይኸውልሽ ፎንቄ አንቺን በህይወትሽ ሊያስጨንቀው የሚችለው አንድ ነገር ብቻ ነው። እሱም የሚጢጢ ጉዳይ ነው። ስለዚህ ጸጋ እንደምንም ብላ ደፍርስና አግኝታ አንቺን አስፈራራች። ፎንቄ በእናትህ ተወኝ። በቃ ፎንቄ ተረጋግሽ፣ ተረጋግሽ። ይኸውልህ ፎንቄ እኔ ውስጤ በጣም ብዙ ችግር አለብኝ። በዛ ላይ ደግሞ አንተም የሆነ ነገር እያነሳ ውስጤን አታስጨንቀው። ይኸውልሽ ፎንቄ አሁን የሚያስጨንቁሽ ነገሮች በሙሉ እርግፍ አድርገሽ ተሽ ትምህርትሽ ላይ ብቻ ትኩረት አድርጊሽ። እንደዛ ቢሆንም ጠላሉ እንደሚመስል። ይኸውልሽ እሱን ለማድረግ መጀመሪያ ከቤዛ ጋር መታረቅ አለባችሁ። ከዛ መኮንን የት እንዳለ እናፈላለግና ያሬድንም ያለበት ሁኔታ እናጣራለን። ከዛ ጸጋ የት እንዳለች አጣርተን ጸጋንም ደመረንም ዋጋቸውን እንሰጣቸዋለን። እሺ? እኔ አልፈልግም። ለምን? ምክንያቱም
ድጋሚ አንተን ማጣት ስለማልፈልግ እኔ አንተ በታሰርኩ ቁጥር ማልቀስ ስልችት ብሎኛል። አታስቢ፣ በአሁኑ በጭራሽ አልታሰርም። እንደውም እያንዳንዳቸው ለሰሩብን ተንኩል ዋጋቸውን ያገኛሉ። እሺ ፕሊዝ ፎንቄ፣ አሁን መሄድ አለብኝ። እሺ የት ነው የምትሄደው? አንድ ማገኘ ሰው አለ። ራሽን ጠብቂ። እሺ ምን ሲሰራ አየሽኝ? ለቸር በቃሉ ምን እየነገርሽው ነበር እንዴ? ምን ስነገረው ሰማሽ? ልትዋሽኝ እንዳትሞክሪ። ስታወሪ አይቼሻለሁ። ምንድን ነው ያልሽው? ቆይ አንቺ ለምንድን የምትከታተይኝ? ከጀርባ ሆኜ ሳስበው የሆነ ተንኮል እየሰራሽ እንደሆነ ስለተሰማኝ። በእናትሽ የተሳሳተ ሰው ላይ ነው ጊዜሽን እያባከንሽ ያለሽው። አሁን የጠየኩሽን መልሽልኝ። ምንድነው ስታወሪ የነበረው? አይመለከትሽም። ጥሩ። ስለነ ኤላ ጠል አንቺ እንደተናገርሽ ለኤላ ሂጄ እነግረዋለሁ። ማ እኔ? ኧረ እኔ እንደዛ አልተናገርኩም። አለም አሁን ያወራሽውን ብትነግሪኝ ይሻልሻል። ስለ ጆኒ ነው የጠየቀኝ። እና ምን አልሽው? እኔ ምን እለዋለሁ? አላቅም ነው ያልኩት። ግን በሰበለ ምክንያት እንደተጣሉ አውቋል። ምን? እና አንቺ ካልነገርሽው ማን ሊነግረው ይችላል? አላቅልሽም። እኔ ስለ ጆኒና ስለ ሰበለ አይመለከተኝም። ኤላን የሚጎዳው ነገር እንደሆነ እያወቅኩኝ ግን እንደዚህ ላደርግ አልችልም። መቼም ቢሆን አላምንሽም። አጣርቼ እመልስልሻለሁ። እንግዲህ ከዚህ የተሻለ ነገር ምንም አታገኝም። በደንብ አድርገሽ ስሚ። ሰብለን የሚጎዳ አንድ ነገር አድርገሽ ባገኝሽ እገልሻለሁ። እሺ ተጠንቀቂ። እውነት ትገይኛለሽ? ጥሩ። በማያገባሽ ባትገቢ ጥሩ ነበረ። ህይወትሽን መጫወቻ ነው ማለት ነው። ባንቺ ቤት በቃሉን በቀላሉ ያታለልሽ መስሎሽ ተረጋግተሽ ተቀምጠሻል አይደለ? ምን አታለልኩት ይሻል? ዝም በይ። ደግሞ እኮ ሲያዩሽ ምስኪን ምንም የማታውቂ ልጅ ነው የምትመስዪው። ምን አጥፍቼ ነው? ቆይ እኔ በቃሉ ጥበብ በተሞላበት ምርመራ ባልደርስበት ማገናል ታጠፊ ነበር እንዴ? ምንድነው የማጠፋው? ነገ ተምረው ሀገር ይለውጣሉ የተባሉ ወጣቶች ነፍስ ነው የምታጠፊው። በስመ አብ ወወልድ ወመንፈስ ቅዱስ። ወጎጉንማ ይዘሽዋል። ስሚ አንገት ደፊ ሀገር አጥፊ ያሉ። ስሚ እኔ ከበቃሉ ምንም የምሰውሪው ነገር የለም። ሁሉም ቦታ አይንና ጆሮ አለኝ። በቃ አረ ቲቸርዬ እያስጨነቁኝ እኮ ነው። ኤላና ጆኒ በምንድን የተጣሉ ስልሽ አንቺ ግን ቲቸርዬ እኔ ምንም የማውቀው ነገር የለም ነው ያልሽ። እኔ ግን ደረስኩበት። እንዴ አዎ አላቅማ። ባንኪ ቤት ዋሽተሽ ሞተሻል አይደል? አረ ቲቸርዬ እኔ አልዋሻውም። ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታለሁ። በምንድን ነው የተጣሉት? ባንቺ ነዋ። ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ። አረ ውሸት ነው ቲቸር። ማን ነው እንደዚህ ያሉት? ዝም በይ አንቺ። እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት። ረፊ እንዴ አንቺ ግን ዋሸሽኝ። አሁንም ደግሞ ድጋሚ ደግሞ ታሽኛለሽ። አላቅም ቲቸርዬ፣ ዋሽተውት ነው። ደግሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት። ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ። ወላጅ? አረ ቲቸር መኑኝ፣ የምር በእኔ ምክንያት አይደለም የተጣሉት። ተናገርኩ። ነገ ወላጅ ይዘሽ ታስመጪ እዚህ ግቢ ድርሽ እንዳትዪ የመጨረሻ ማስጠንቀቂያ ነው። አረ ቲቸር አልሰማሽም? ወይኔ ጉዴ! ምን ብዬ ነው ሻውን ቤት የምናገረው? አባኪያ አሁን ደህና ነህ አይደል? አዎ አሁን ፒስ ነኝ። ግን እኮ ፊት ልክ አይደለም። ይሄ ለፍቅራችን የተከፈለ መስዋዕት ስለሆነ አትጨነቂ። ወይ የኔ አባት ሲናፍቀኝ የነበረው ነገር እኮ ምስም ነገር ነው። ይኸውልሽ በከንፈርሽ አልፎ እኮ ወደ ልቤ የመጣ የፍቅርሽ ፍላጻ እኮ ነው ከሰንካር ጋር እንጣል ያደርገኝ። ወይ የኔ አባት አንቺ ባትኖሪ እንዲህ ህመም የሚሽር ይመስልሻል? በቀላሉ አይሽርም። አሁን ሲልህ ባላስፈታ ነው ባልተለቀ ሸራ እየተጓተቱ ስሜት ነው ያወጣው። በጣም ብዙ ነገር እንዲቆጨኛል። ቀላል ያችሁ እንዴት እንደሚያረጋቸው። አሁን እኮ አንሶላ አንጥፈው እኮ መጋደም እኮ ነው የቀራቸው።
ትቀልዳለህ እንዴ? የት ይቀራል እሱ? እንዴት? ያው ከብዙ ጦርነቶች በኋላ ያለው ነገር ሹመት ነው። ትሾመዋለች እንዴ አንተ ምን ይዘጋል? ምንም አልሆንኩም። ኧረ ተው አትፍረድበት። እዚህ ልጅ ላይ የደረሰው በደል እኮ የጉድ ነው። ቆይ አሁን ቃጀል የት ሄደ ነው? አላውቅም። ቻይና ግን ይመቻት። አንተ እንዴት አድርጋ ጋርዱን እንደዘረረችው እኮ አይዲያው የለም። ይሄ ነው ትክክለኛ ፍቅር ማለት። አቡሽ አፍን ዝጋ። አንተ ራሱ ዝጋ። እዛ ጋር ቁጭ ብላ የምትጠብቀው ማንን ይመስላል? ኪዱን ነው አይደለም? እና እኔን ነው? አዎ አንተን ነው። እንዴ ቢያንስ ሄዳ መስግናት። ምን ሆነ ነው አንተ? ማጀራቱን ባመችው ኖሮ እኮ ይሄኔ ፍላ በልቼ ነው በላት። ሂድ እንዴ ሌላ ነገር ልታስብ ትችላለች። አባቢ ቆይች እኮ ካሰበች ልጅ እንዴት? ይኸውልህ ቃጀል ከዚህ የጠፋችው ሌላ ነገር አስባ ነው። ያት ግን ቸሊና እዛ ቁጭ ብላ የምታስበው ስለ አንተ ነው። ቾምቢ አንተ መናገር ከብዶ ነው እንጂ እኮ በቸሊናና በቃጀል ጉዳይ ልብ ውጥር ብላለች። ወይኔ ቾምቤ ቾምብነት ዝም ብለህ መበሰጫጨቱን ትተህ ሄደህ ቴንኪው በላት። እስታይል በቃ ሂድ ጎበዝ። እማክያ ይሄ ሰርካር የሚባለው ሰውዬ ግን በፍጹም የሚፋታን አይመስለኝም። እሺ ቆይ ምን እናድርግ? እሱን አላውቅም፣ ግን ደግሞ ይሄ ሰውዬ አይፋታም። እሺ ቆይ እንጥፋ? የት? እኔ እንጃ። ከዚህ አካባቢ እንራቅ። እሱማ አይሆንም። እንዴ ለምን? እኔ ሰፈሬን ጥዬ የትም አልሄድም። እኔ እኮ ግራ ቢገባኝ ነው። ምን እንደጠየቀኝ ግን ታውቂያለሽ? ምን ጠየቀክ? ነክተሃታል ያለኝ። ምኑን ነው የምነካ? አንቺ ደግሞ እና ምን አልከው? ከንፈሯን ከሆነ አዎ አልኩት። ከዛስ? ሌላውንስ ሲለኝ አይኑንም አላየሁትም አልኩት። ልክ ነኝ አይደል? እንዴ ምን አይነት ጥያቄ ነው? አይተጋዋል እንዴ? እንዴ ብቻ ቻሌና ከቾምቤ ጋር እያወሩ እንዳይሆን። ምን ሆነ ነው? ምንም አልሆንኩም። የሆነ ነገር ልትለኝ እንደነበርማ ታስታውቃለህ። ያደረግሽው ነገር በጣም ነው ያስገረመኝ። ምኑ? እንዴ አንቺ እኮ ባትኖር የኔ ሆስፒታል ነበርኩኝ። ቾምቤ አንድ ነገር ልንገርህ፣ እኔ በህይወት እያለሁ ስትጎዳ ማየት አልችልም። ቸሊናዬ አንቺ በጣም ጥሩ ሴት ነሽ። ስለ ሁሉም ነገር አመሰግናለሁ። እሺ ምንም አይደል። አይ ቲንክ ቃጀል ባየችው ነገር ደብሯታል አይደል? አዎ ደብሯታል። ለዛ ነው ጥላን ሄደችው። እንደዛ ባይሆን ደስ ይለኝ ነበር። ችግር የለውም። አንቺ ለሱ አታስቢ። እሺ አሁን ብቻዬን መሆን እፈልጋለሁ። መሄድ አለብኝ። ቸሊናዬ በድጋሚ በጣም አመሰግናለሁ። እሺ የማፍቀርን ጅልነት እያየ ነው። እንዴት? እያት እስቲ ይሄን ወንዝ መሰለ ልጅ ስትሰማ አይገርምም? እንደው ፍቅር የስራን ይስጠው በእናትህ። የሚሳምና የማይሳም እንዳትለይ እኮ ነው ያደረጋት። ኧረ በእናትህ በቃ ፍታ፣ እያየ ነው። እኔ ምላቡሻክ ይሄ ልጅ ሲመጣ ልቡን ጥሎ እየመጣ ነው ይመስላል። እኔ ግን እዚህ ማለት እየተፈጠረ ያለው ቢፍ ከባድ ሚዛን እየሆነብኝ ነው። ለምን ይሆንብሃል? ቅድም ቃጀል አይኗ እንዴት እንደቀላ አላየውም ነበር እንዴ? እሷ ምን ቤናት ሲጀምር አልፈልግም ብላ ጥለዋን ነበር እንዴ? እንዴ ቃጀል ቆይ ማፈልገው ነው እንዴ የሚመስል? እኔ ምን አቅልሃለሁ በእናትህ። ሲጀምር ልጅቷ ራሱ ውዝግብ ያለች ልጅ ነች። አቤት! ኧረ እዛ ጋር ሽፍ ናቲ ትሙት ያበደ ፍቅር ይታየኛል። ሩመርስ ህፃኑን ይመችው። እሱን ባረገኝ እሱን ባረገኝ እሱን እኛ እኮ 3 ዓመት ሙሉ አላየንም እንደዚህ ነው። የኔ አባት 2 ቀን ሙሉ እኮ እንዴት ስናፍቀኝ እንደነበር። እኔ ራሱ ናፍቆትሽ ራሱ እንዴር ታለ እሳት ነበር ሲያንቦገቡገኝ ሲያንተከትከኝ ነበር። ወይኔ ውድድድድ ደርሽ ማደርግክ። እኔ ራሱ ውድድ ነው ማድረግሽ። አሁን ግን እጄን ያሰሩበት ራሱ እያመመኝ ነው። ቤት እንሂድ እንዴ? አንቺ የሌለሽበትማ መተኛት ራሱ አልችልም። እና እሺ ቸሊና ጋር እንሂድ እንዴ? እንዴ እንደዛማ አይሆንም። ለእኔ መኝቷን ትታ የምትፈናቀል ከሆነማ ይደብራል እንዴ። እሺ የት ይሻላል? እኔ እንጃ። ወይ ሩም እንያዝ እንዴ? ይሻላል። ቆይ ሰብለ ምን ሆና ነው? ሰብሊ አንዴ ስታዝኝ አጠገብሽ ብሆን በጣም ደስ ይለኝ ነበር። ዛሬም የመጣ ይምጣ ላናግርሽ ይገባል።
ሰብሊ ምን ሆነሽ ነው? ቆይ የኔ ችግር ግን መቼ ነው የሚያበቃው? ምን ተፈጥሮ? ቲቸር በቃሉ አውርተውኝ ነበረ። ስለምን ጉዳይ? ምን አሉሽ? ወላጅ አምጫሉ። እንዴ ምን አድርገሽ? ኤላና ጆኒ ባንቺ ምክንያት እንደተጣሉ አውቄያለሁ ብለው። ምን? ማን ሊነግራችሁ ይችላል? አውቀው አንቺን ለማወጣጣት እንዳይሆን። እንደዛ አይመስለኝም። እርግጠኛ ሆነው ነው ከታማኝ ሰው ነው የሰማሁት ያሉኝ። እና ታዲያ አንቺ አመንሽላቸው? እኔማ የውሸት ወሬ ነው ብዬ ተከራከርኩኝ። አይ አሪፍ አድርገሻል። ግን ምን ዋጋ አለው? ወላጅ ካላመጣሽ ክላስ አትገቢም ብለውኛል። የሆነ መላ እንፈልግለታለን። እኔም ቢሆን ደግሞ ሄጄ አወራቸዋለሁ። አንተም ችግር ውስጥ እንዳትገባ። ለአንቺ መከላከልማ ግዴታዬ ነው። ግን ማን የነገራቸው ይመስልሻል? ኤልያስ ይመስልሻል እንዴ? አይ አይመስለኝም። በዚህ ልክ እኔን ለመጉዳት ይፈልጋል። አንቺን ለመጉዳት የሚፈልግ መጀመሪያ ግን ለእኛ ያሰብ የሚመስል ግን በሰብለ ምክንያት ነው ብሎ ሊናገር የሚችል ማን አለ? እኔ እንጃ ጆኒ አላውቅም። በቃ አንቺ ተረጋጊ። እኔ አጣርቼ እደርሳለሁ። እንዴት የሚያስቀና ፍቅር ነው ያላችሁ? እንዴ ያለ ከየት መተሽ ነው? ግቢውን ስፈልግ ነበር፣ ከዛ እዚህ ያገኘሁት። በሰላም ነው የፈለግሽ? ናፍቀኸኝ ነው። ከፍቷታል መሰለኝ፣ አቅፎ ያባበላት ነው አይደል? እንደዚህ አይነት ፍቅር ይኑር ነው የሚያስብለው። መቼም ይለያዩ አይመስሉም። ቢሆን ጥሩ ነበረ፣ ግን አይመስልም። ያው እሱ እንዳመለካከታችን ነው። እኔ እነሱ የማይበትና አንተ እነሱ የምታይበት መንገድ ይለያያል። ቆይ ከፋት ምን ይመስልሻል? ቲቸር በቃሉ በሰብለ ምክንያት እንደተጣላችሁ ደርሶበታል። እንዴት አወቅሽ? ቲቸር በቃሉ የሰሙት መረጃ ትክክለኛ መሆኑን ለማረጋገጥ እኔን መተው ጠይቀውኝ ነበር። እና ምን አልሻቸው? በዚህ ጉዳይ ጆኒ ብቻ የሚጎዳ ቢሆን ኑሮ አውል ነበረ። ግን አንተንም ትጎዳብኛለህ ብዬ ስላሰብኩኝ ለቲቸር በቃሉ ውሸት እንደሆነ ላሳምናቸው ሞክሬያለሁ። እና አመኑሽ? እኔ ቻልኩትን ሞክሬያለሁ፣ ግን ምንም አልተዋጠላቸውም። ለማጣራት አንተ ጋር መምጣታቸው አይቀርም። ማን ነው ይነገረኛሉሽ? ማንነቱን አልነገሩኝም፣ ግን የቅርብ ሰው ነው የነገረኝ እያሉ ነበር። የቅርብ ሰው? ሰብለ በዚህ ጉዳይ በጣም ተጨንቃለች። ጆኒ ባይኖርላት ማን እንደዚህ ያጽናናት ነበር። መሄድ አለብኝ። ወዴት ነው ታዲያ? አብረን አንሄድም? ይሄንን የቅርብ ሰው ማን እንደሆነ ማጣራት አለብኝ። አይደል? ለሰብለ ሲሆን ምንም ታደርጋለህ። እኔ ደግሞ አንተን እኔ ለማድረግ ስል ምንም አደርጋለሁ። ይቺን እንዴት ለኔ የምታልፍ ከሆነች እንመለስ። እንደዚህ ቢወጣልኝማ ጥሩ ነው። ቆይ ማን ያበሳጭሽ? ይቺ አለም ናታ። ምን አረገችሽ? እኔንማ ምን ታደርገኛለች እንዴ? እና ታዲያ ምንም ካላረገችሽ ለምን ተናደድሽ? ቲቸር በቃሉን ስታወራው አላየሁም መሰለህ? እና ታዲያ ይሄ ምን ያነደል መሲ? ቆይ ስለ ኤላና ጆኒ ጸብ ከማን የሰማ ይመስላል? እኔ እንጃ። ሊነግራቸው የሚችለው በጣም የቅርብ ሰው ነው። ጆኒ ሳይ አየ ብላም ዋሽታቸው ነበረ። እና ታዲያ አሁን መረጃ እያቀበለች ነው ብለሽ ታስቢያለሽ? አዎ፣ ስለምንድን ነው ያወራችሁት ብዬ ይዤ ሳወራት ራሱ ነው በሰብለ ምክንያት ነው ወይ የተጣሉት ብሎ ጠይቀኝ አለች። እኔ ግን አላመንኳትም። ብትናገርም እኮ አታምልሽም። ከዛ ቲቸር በቃሉ መጥቶ ሰብለን ወላጅ አምጪ አሏት። ብታይ በጣም አዝና ስታለቅስ ነበር። መሲ፣ እኔ እኮ በጣም ነው የምትገርሚው። ምን ነው የሚያስገርመው? ለጓደኞችሽ እኮ በጣም ልዩ የሆነ ቦታ ነው ያለሽ። ጓደኝነት እኮ ልዩ የሆነ ትስስር ነው። ልክ እንደ ወንድምና እህት ነው። እና እኔን ልክ እንደ ወንድምሽ ነው የምታይኝ? ኧረ እኔ ምን በወጣኝ። እንዳንተ አይነት ወንድም እንዲኖረኝም አልፈልግም። እኔ ግን ልክ እንዳንቺ አይነት እህት እንድትኖረኝ ነው ፈልገው። ለምን? ለምንድን ነው ይላሰሽ? እንደዚህ አድርጌ ላበሳጫት። አንተ ማል እንደ ጸጉሬን አበላሽው እኮ። እንዴ ማይስ ተስተካክሎ ያቅና ነው ያንቺ ጸጉር ደግሞ ስጣላ በግዛው። እንግዲህ ጸጉርሽ እንደዚህ ቆሞ ሰው ምን ደመሰልሽ ታውቂያለሽ? አናናስ ነው ይመስልሽ? ና ብላኛ። አይ እኔ አንቺን አልበላሽም እናቴ። ታቅርኛለሽ። ስንት የሚበላ እያለ ኧረ አቀርሃለሁ። አዎ ታቅርኛለሽ። መሲ አሰመምሽኝ እኮ። ይኸው አቆሰልሽኝ እኮ። እኔንም ውስጤ እንደዚህ ነው ቁስል ያደረከው ነው? አዎ። ነይ ላስተካክል። አልፈልግም እንዳነካኝ። ነይ ላስተካክል። አልፈልግም። ነይ። ወይኔ ምን አይነት ሰው ነህ ግን በእናትህ። እሺ አስተካክል። እንዴ ምን ነው?
ማታመጭ ባሽ ታመጫለሽ ነው አዎ ነው ነው አዎ ነው አንቺ አምሻል እንዴ አሳመምሽኝ እኮ እስቲ ጥርሴ ምልክት ወጣ እንዴ አታየውም እንዴ ጥርስሽ ምልክት እንደዚህ ሆነ አንቺ ትደሳስቻለሽ አሳመምሽኝ እኮ ነሽው እንቀመጥ ቅርታ በቃ አልፈልግም ያንቺን ይቅርታ እንዴ አንተ እኮ ነው የጀመርከው እና ታዲያ እንደዚህ ታደርጊኛለሽ እንዴ አንቺ እኔ ጨክነሽ እንደዚህ ትነክሽኛለሽ በቃ ማሩኝ ጋርዜ ያመጣለው ጋሚሴ እኔ አልኩት መራባ እነሱ ያልኛል እኔ ልቤት እንደቀ አይ አንቺ ምን ሆነሽ ነው ቅድም የሌለ ቀነኒሳ ጉድ ያራመድ ምንም ማለት እንዴ የውሹ ነገርማ አለ ተናገር ምንድነው የሆንኩት ምንድነው ጓገች የምትይው በቾምቤና በጀሊና ጉዳይ ደብሮሽ ነው ለምንድነው ደግሞ የሚደብረኝ ያው አለ አይደል ነገሩ እኮ ወደ ፉንቃ ነገር እየገሰገሰ መሆኑን ስታቂ ደበረሽ መሰለኝ ለኔ ሲሉ ለምን ሺ ጊዜ ቸልቲ አይሉ ምን ምን አገባኝ ባይደብርሽ ኖሮ ለምን አይንሽ ቀላ ፊትሽ ለምን በርበሬ መሰለ ይኸውልህ አቡሻ ተፋታኝ ይሻለ በለዚህ አስቀይምሃል እኔ ምን ስታይል ያ ቸኮሌት ይደግን ያ ቸኮሌት ቆይ ቃጁ የምታውቂው ነገር አለ የምን ቸኮሌት ነው ደግሞ እንዴ ለካ እንጭው አልሰማሽም የምን ጭው ቾምቤ እኮ ቻሊና ምን ብላ ብጠረው ጥሩ ነው ቾምቤ የኔ ቸኮሌት አለች ለት ነው ያለችው እና እኔ ምን አገባኝ ቆይ እናንተ ልጆች ተፋቱኝ ተባላችሁ እንዴ ምንድነው ችግራችሁ ኧረ ቃጁ አረጋጊው እጁ የፈጠርነው እኮ ፈታ ዘና እንድንልበት ነው እኔ እንደዚህ አይነት ጭው አይጸዳኝም እሺ እኔ ምለው ግን ቃጁ የዚህ ልጅ ፎንቃ አለብሽ እንዴ ሰምኛላችሁ ሁለታችሁ ካሁን በኋላ ልታገኙ እንዳትሞክሩሽ እሺ ቆይ እኔ ምለው እቺ ልጅ ጋር ማናውቀው ነገር አለ እንዴ ኧረ እኔ እባክህ ምንም ማርፎ ነገር የለም ቆይ ከጆምቤ ፎንቃ ገብቶላታል ታዲያ ካፈቀረችው አነግሮም እንዴ እሱም እኮ ይፈለቅቅባታል ታዲያ ምን እየሆነች ነው እኔ ግን ሳስበው የሆነ መናገር ያልፈለገችው ነገር ያለ ይመስለኝ እኮ እሱ ምንድነው ነው በእናትህ እኔ ምን አገባኝ ለራሴ ርቦኛል በእናትህ እንሂድ ካለ መብላት እኔም ርቦኛል ካለ መብላት ካለ መጠጣት እናቷ ዘማ ይስሉ ይነሽ ነበር አሉልሽ ቅድም ለምን ተመለስክ ያው ከመሲ ጋር አሪፍ የሆነ ፍቅር እያሳለፋችሁ ነበር ኢላ እባክህ አንተ እንኳን ተረዳኝ ምንም ረዳ ኢላ እናንተ እንደምታስቡት በእኔና በመሲ መካከል ምንም አይነት ግንኙነት የለም ለሚያያችሁ ግን የሆነ ቀድሞ ፍቅረኛሞች ነው መስሉት ልክ እንደ እህትና እንደ ወንድም እንዋደዳለን ምናልባት እናንተ ያላያችሁት እህትና ወንድምነት የሸፈነው ፍቅር ይኖራል ማን ያውቃል እኔ ከመሲ ጋር ኧረ በስመ አብ መቼም ሊሆን አይችልም መቼም ሳያችሁ ግን የሆነ ፍቅረኛ ብትሆኑ ብዬ ተመኘው እንዴት አባታችሁ እንደምታምሩ ኤላ እንዴ ማን ነው ዛሬ አድርቀው ብሎ ይላከ እሺ በቃ ተውኩት ይልቁንስ ስለ ጆኒ እንድናወራ ፈልጋለሁ ምን ለአንዴና ለመጨረሻ ጊዜ የሱን ፋይል እንዝጋው በጣም ደስ ይለኛል ጸዴ እቅድ እናውጣ እንደዚህ ልቡን እንዳሳበጠ መኖር የለበትም ማስተንፈስ አለብን አዎ ልክ ነህ ማንነታችንን በደንብ ማሳየት አለብን ያ ጆኒ ተብዩን በደንብ አድርገን ከሰባበር ነው ካሌብ ተብዩ ደግሞ በራሱ ሰዓት ይቀሰቅሳል ታዲያ እንዴት አድርገን ነው ማንነታችንን እናሳያቸው ከዓለም ጋር ጓደኛሞች ስለነበሩ እሷን መጠቀም እንችላለን እና ታዲያ መች እንጀምር ከምን እንደምንጀምር አሳውቃለሁ ኢላ እናፍጥነው አንገቱን ደፍቶ እስከማየው ድረስ ጓጉቻለሁ አታስብ እንደ ውሻ ጭራውን ቆልፎ በፍርሃት እንዲኖር ነው የምናደርገው እኛም ባየ ቁጥር በውስጡ እግሩ ቂጡን እያማታ ይሮጣል እንዲህ ደስ የሚል ነገር ነው የነገርከኝ በእናትህ ዛሬ ደስታ አደራረብኩባ ብቻ ሌላም የሚያስደስት ነገር አለ እያልከኝ እንዳይሆን ያው ከመሲ ጋር ያሳለፋችሁት ጊዜ ነው ደግሞ ጀመረክ ለማንኛውም አሳውቃለሁ እሺ ናታን መሲ እንደምታፈቅርማ በሆነ መንገድ ላንተ መናገር አለብህ ካልሆነ ልጅቷ ማበዷ
ተወላጅ እንጂ ጆኒን ይዘሽብኝ ያልኩሽ እንዴ? አይ ቲቸር የተፈጠረውን እኮ እንዳስረዳው ምን ያደርግልኛል እኔ ማለት ቶሎ አይገባህም ንቃተ ህሊና ደካማ ነው እያልሽ ነው? ኧረ ቲቸር እኔ እንደዛ ለማለት ፈልጌ አይደለም። ትሰሚያለሽ? ስሚ እኔ በቃሉ ማለት በዩኒቨርሲቲያችን ውስጥ በከፍተኛ ትምህርት ከተመረቁ ተማሪዎች ጎን ሁኜ ባልመረቅም ለመመረቅ እቅድ የነበረ ሰውና የተመረኩኝ ነኝ። ተመርቄያለሁ። ይገባናል እኮ ቲቸርዬ። ያው እኛን ለማነጽ ሲሉ ወዲህ ወዲያ እያሉ ሀሳቦት ቢበተንም አረፈደቡትም። ያው ግን አንዳንድ ሰዎች ሐሰተኛ መረጃ እየሰጡ ሀሳቦትን እየሰረቁበት። አሁን ጥሩ መተመት አበላሸው። ስማ የኔ በምርመራ ሂደት ውስጥ ምንም እንቅፋት አልፈልግም። የእናንተን ሁኔታ ከጥብቅ ሰው ነው የሰማሁት። ከጥብቅ ሰው ነው መረጃውን ያገኘሁት። አሁን ያሉት ሁነኛ ሰው ያው ሰብለን ለመጉዳት ብለው ነው። ሰብለን ያውቋታል መቼሳ ከሰው ጋር ትጣላ። እሱንማ ብዬ እኮ ጠየኳት። የእነዚህ ልጆች ጉዳይ ወዴት እየሄደ ነው ብላት አላቅም፣ ምንም የማውቀው ነገር የለም፣ በድን ነኝ፣ ድንጋይ ነኝ፣ እንኳን ምንም ብታደርገኝ ውሃ ብታፈስብኝ አሰማም አለች። ይሄው አለችልህ፣ ጠይቃት። ሰብለ አልዋሸችም። የዋሸው ያ መረጃ ያቀበሉት ሰው ነው። እንዴት በዚህ ጊዜ በሴት እንጣላለን? እኔስ የገረመኝ እሱ አይደል እንዴ? በሰለጠነ ዘመን ጉዳያችንን በጠረጴዛ ላይ ቁጭ ብለን መፍታት እየቻልን ድብድብ ምን አመጣው እኮ። እኔም ያልኩት እኮ እሱን ነው ቲቸር። በተሳሳተ ነገር ነው ወላጅ አምጪ ያሉኝ። ይሄው ጆኒ እኮ ምስክር ነው። በእኔ ምክንያት ምንም የተፈጠረ ጸብ የለም። አይ ያ የተመሰከር ድንቤት ጣሉ። ጆኒማ እኮ ባንቺ ጉዳይ እንዴት ይይዛል እኮ በለልሽው ነው የሚል እንዴ? ባንቺ ጉዳዩ ሊጋደሉ አይደል እንዴ? ከጫፍ ደርሷል እኮ ቲቸር። እኔና ኤልያስ በግል ጉዳይ የተጣላ ነው። እዚህ ውስጥ ሰብሊ ምንም የለችበት። ቲቸር በእናቶት እኔን የፈለጉትን ይቅጡኝ፣ ግን ወላጅ ያስመጡኝ። ይህን ጉዳይ ለመወሰን ኤላ አብሮ መኖር አለበት። ሶስታችሁንም ካወራኋችሁ በኋላ ለመወሰን ይቀለኛል ማለት ነው። ሰብለን ወላጅ ያስመጣት እንጂ ኤልያስን ይዘን መተን ያወሩናል። እንግዲህ ሶስታችሁን አውርቼ ጉዳያችሁን ወስናል። አሁን መሄድ ትችላለሽ። እናመሰግናለን። ምንድን ነው? አረ ቲቸርዬ ላጽናናት እኮ። ምን ማለት ነው? እና የማጽናኛ ቃሉ እዚህ ጋር ያለው ትከሻ ላይ ነው ያለው። እና ይዞሽ እነ በርቺ ተበረታች የሚሉ ቃሎቻችሁ እያሉ ወንድሜ እኔ በቃሉ አሻውለኝም። እሺ ማጽናናት በሚለው ቃል ትከሻ ላይ መንጠልጠሉን ታቆማለህ። እሺ ይቅርታ ቲቸር። ይርካዛው እሺ ነግሬሃለሁ። ቡድን ነግሬ ችግር ነው የማፈራው። ደንባራ እኔ በቃሉ መረጃም በማስረጃ አስደግፍ የምንቀሳቀስ ነው። ወይ እንዲህማ አይነት ተጫወቱብን አይቀሯትም። ቆይ አንተ እንደዚህ አይነት ነገር እንደሚደርስብህ ካወቅ ለምን ድረስልኝ አትለኝም ነበር? ሁሉንም ብቻ ነው ቆጣጠራለሁ ብዬ አስቤ ነበር። ዝም በል ጎንበስ። ይቅርታ አድርግልኝ ሰርካር። በቀላሉ ይፈጠር ይቅርታ ይኖር። ሚኪ ደግሞ ለሁለተኛ ጊዜ ነው የተፋኝ። እንዴ ደግሞ ምን አደረገ? እንደባለፈው ማለት ብቻውንም በካልቾ መጥቶ እንዳይሆን እኔ ሰፈሩ ንጉስን ሁለቴ በካልቾ መታኝ። ሁለቴ ቂጠን በካልቾ መማታት ምን እንደሆነ ትርጉም ታውቃለህ? ምንድን ነው? ንቀትና ድፍረት። ሰርካር አንድ ድል ብቻ ስጠኝ። ሚኪ የገባበት ገብቼ ነው አንገቱን ይዤልህ ማመጣለህ። አዎ የግድ መምጣት አለበት። ከዛ ግን ምንድን ነው የምታደርገው? ከዛማ አይ ወይ ጫማ ቀይርና አመጣኝ። ወይ ጫማ ቀይርና አመጣኝ። አቤት 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 አቤት! ወይ አረ ወይ ስንት ደረሰ? 150 ቦስ። መቶ ይቀራል። ወይ አረ 101 ወርቄን አርጋት፣ 101 ወርቄን አርጋት። በዛው ስፖርት ይሆንልሃል። አንተ የማልም እንዳለው ብዙ ቂጥ መጥቷል። ወይ ሰርካር ምን ነው ዝም አልክ? እሱን ብቻ ያዙልኝ። ከዛ በኋላ ምን እንደማልጎን ያውቃሉ። እመኔ በአሁኑ አንጠልጥዬ ነው ማመጣለህ። ካላመጣው ግን አዲስ ሴንጥ ገዝተና። ለምን? አንተን በጣም ስለምወድ ባሮክ ሴንጥ መግደል አልፈልግም። እሺ አመሰግናለሁ።
ምን አባ ፈልገህ ነው? ለጊዜው ጸባችንን ገታ እናርግና በስነ ስርዓት እንድናወራ ነው የመጣሁት። ይህ ጸባችን ገታ የሚለው ወይ አንተ ስታሸንፍ ወይ እኔ ሳሸንፍ ብቻ ነው። ግልጽ እኮ ነው። አንተ ተሸንፈሃል። እሱን እንግዲህ እርግጠኛ መሆን አንችልም። አሁን ወሬውን ተውና ተነስ እንሂድ። ራስን እንዴት ነው እያየህ ያለው? ስትፈልግ ተቀመጥ፣ ስትፈልግ ተነስ የምትለኝ ነው እንዴ ይመስል? ስለሌላው ሌላ ጊዜ እናወራለን። አሁን ግን ና ተከተለኝ። አሁን ሌላ ችግር ሳይፈጠር እንዳመጣጠ ተመልሰህ ሂድ። ቲቸር በቃሉ በሰበለ ምክንያት እየተጣላ እንደሆነ ደርሶበታል። ስለዚህ በእሷ ምክንያት እየተጣላን እንዳልሆነ መናገር አለብን። አልችልም፣ መዋሸት አልፈልግም። ስማ፣ እየለመንኩ አይደለም፣ ማድረግ ያለብህን ነገር እየነገርኩ ነው። ነጋሪ አያስፈልገኝም። እማረገውን ነገር ጠንቅቄ የማውቅ ሰው ነኝ። ሳስበው ደግሞ መዋሸቱ አስፈላጊ መስሎ አልታየኝም። ኤልያስ፣ ሰብለ ወላጅ አምጪ ተብላለች። ይሄ ነገር ደግሞ ቤተሰቦቿ ጋር መድረስ የለባትም። ስለዚህ ከችግር እናውጣት እያልኩ ነው ያለሁት። ታዲያ እኔ ምን አገባኝ? ሰብለ እኮ የኔ ሳትሆን ያንተ ፍቅረኛ ነኝ። አንተ ደግሞ እሷ አጠገብ እንዳለች ደጋግማ አስጠንቅቃኛል። ታዲያ ለምን ብዬ ነው ለእናንተ ውለታ ሙሉ? ስማኝ፣ ሰብለ አንድ ችግር ውስጥ ብትገባ አንተ እዚህ ትምህርት ቤት ውስጥ በሰላም አትማር። ሰምተኛል? አሳያለሁ። ቆይ አንድ ሀሳብ አለ። ምንድን ነው? ችግር ውስጥ የገባችው ሰብለ ነች አይደል? ለጊዜው ግን በአንተ ምክንያት ችግሩ ማይፈታ ከሆነ አንተ ራሱ ችግር ውስጥ ነው። እረፍ። ልታስፈራራኝ ሞክር። ይኸውልህ በእንዳንተ አይነቱ ማስፈራሪያ እንደነበር አይነት ሰው አይደለም። እሺ አሁን ወደ ወሬ ግባ። ሰብለ ችግር ውስጥ እንዳትገባ በማሰብና ለእሷ ካለኝ ጥልቅ ስሜት የተነሳ ራሷ መታ ይህን ነገር አድርግልኝ ትበልኝና መቼ ያደርጋለሁ። ግን በእንዳንተ አይነቱ ወጠጤ የምታዘዝ ሰው አይደለም። ስማ፣ በሰው ደካማ ጎን ተጠቅመ የራስን ፍላጎት ካሟላ ያንተን ደካማነት ነው የሚያሳይ። እንደ ፍቅረኛ የምታስብላት ከሆነ ግን መተህ ይህንን ነገር እንድታረግ ንገራት። እርግጠኛ ነኝ ደግሞ ሰብለ ይህንን ሀሳብ ተወዷለች። እሺ አፍቃሪው ጆኒ። ኧረ ውፍ የሰሞኑ ድካም። እኔ ሩጫ እንዴ ለምን አይለ ግብረ ስላሴ ነው። አቤት ሄሉ እየደወለች የኔ ፒያር ግን ነው ተፋች። ሄሎ ቡሻ። ሄሎ ማኪያዬ፣ ደህና ነሽ? ኧረ ጨዋታ ብላ የአሻንቲንና የቺኩ ሙድ ማራመድ ጀመርክ። ምን ላርግ ብለሽ ነው? ሁሉ ነገራችን እኮ አባኪያ ማኪያ ሆነ። በቃ ተከተበን እኮ። ደስ የሚል ነገር አለ። ከመላመዳችን የተነሳ ማታ ማዘርን እማኪያ ብላት እና ምን አለ ፋዘር፣ እሷ የኔ እማኪያ ብቻ ነች ብሎ የድሮ ጉማሬ ያለወጣልሽ መሰለሽ? በስንት ዲፕሎማሲ መሰለሽ የተፋተውት። ይመች። ይልቅ እንዴት ሆናችሁ? አሻንቲን አስለቀቃችሁስ እንዴ? እኛ ያለንበት ሚሽን እኮ ቀላል እንዳይመስልሽ ፊክስ አድርገናል። እና ደህና ነው? ትንሽ በላልዘዋል፣ ግን እሷ ስትለው ይስተካከላል። በሳም ለብልዝ መድኃኒት ሆነ እንዴ? አይገርምሽም? እኔ ራሱ የሆነ ሀሳብ እየመጣልኝ ነው። ምን? የሆነ ጦስ ውስጥ ገብቼ ልበላልዝ እንደ እያልኩኝ። ለምን? ያው ስመሽ እንድታከሚኝ ነዋ። እኔ እንደ ስም ብላ ነው የምትበልዘው? እና ምን ላርግ? ኧረ ሳትበልዝም ስምሃለሁ። ይኸው እባክሽ የዋይርለሱን አይደለም እና ያው ቦዲ ኮንታክት ያለው ነው። ለሱ እኔ ገና ልጅ ነኝ። የኔ ሚጢጢ ምንድን ነው እሱ? ለማንኛውም ስወጣ አገኛቸዋለሁ። እኔ ድራማ ቦታ ላይ መሄድ አቅሙ የለኝም። ለሱ አይደለም እና እማኪያና አባኪያን ማየት እፈልጋለሁ። አይ የኔ ትርትር፣ አረ እየተበላሸሽ ነው። የወሬ ሱስ እኮ እየጨመረብሽ። ምን ላድርግ ከእናንተ ጋር እየዋልኩኝ። ያው ግን ለማንኛውም ስትወጪ ደውይልኛል። አይ የኔ ትርትር፣ አይ የኔ ትርትር። አንተ በአንተ ቤት እኔን ለማስቀናት መጀናጀን ነው አይደለ? ምን ነው አይነ ቀላ ፒያራ አላነሳለች እንዴ? አዎ አላነሳም አለችኝ። አንተ እኮ በአንተ ቤት እንደ ባካፕ ልትጠቀምባት ነው አይደለ? ሄሉም ኪያ ግን ይመቻት፣ ህፃነ ቂርቆስን ይመቻት። ባኪኛ ኪዮ ዝም ብሎ ናቸው። እንዴት ይሄ 3 አመት ሙሉ አንድ ላይ ያለን፣ አንድ ቀን ግን የቻፕስቲክ ምልክት ለሰውነታችን ለየለ እና ልግዛለን። ማን እሱን አለ? ለነገሩ ስለዚህ ጉዳይ እያወሯት ነበር። እና ምን አለች? እባክህ ተስፋ የለኝም ወይ እንፍታቸው እንዴ?
ከዛ በኋላ እንደማኪያ አይነት ጸዴ ቸከስ እንጠብሳለን። እባክህ ወሬ አታብዛ ይሁን አመዳ በልሚት ስማ ግን የዚህን ሰርካር ጉዳይ የሆነ መፍትሄ መፈለግ አለብን። አሁን አይደል እንዴ አሻንቲን ያስፈታ ነው። ቢያንስ ትንሽ ትንፋሽ እንውሰድ እንጂ እኛ ትንፋሽ እስክንወስድ ድረስ ከዛ እሱ መጥቶ ጸጥ አድርጎ ትንፋሻችንን ይወስደዋል። አንተም እኮ ድሮ ችግር አለብህ። ምን ስትል ነው በካልቾ የመታው? አንተ አፈነዳደዱን እኮ ስላላየህ እኮ ነው። አፈነዳደዱን ስላላየህ ነው። በእኔ ቦታ ብትሆን አንተም ትሳሳት ነበር። ነገሩ እንኳን መታው። ሚስት ብለህ እንኳን ደህና መጣሽ። ተቀመጭ። አይ ቆሜ አውራለሁ። አይ ቆመሽም አይሆንም። ተቀመጪ። እሱ ጋርም እዚህ ጋር ማለልሽ ወንበር። ግን እኮ አንቺ ተጨንቀሽ እራሱ በጣም ነው የምታወሪው። ደግሞ አልናፈኩሽ? እንድትረዳኝ ነበር የመጣሁት። ልክ ነሽ። ይህንን ጊዜ አናገኘውም። ስለዚህ በደንብ እንጠቀምበት። ማለት ያው እንግዲህ አሁን ነው በነፃነት ማውራት የምንችለው። ጆኒ ስላለ ሳይሆን አንቺ እንዳስጨነቂ ነበረ ሳላገኘሽ የቀረሁት። ስላሰብክልኝ አመሰግናለሁ። አንቺስ እንደ ቤቱ ተደብቀሽ ልትተኛ አልሞከርሽ? ተደብቄ እቺ ካላቅ ግን እኔ ብዙ ጊዜ እችሻለሁ። ምናልባት ያጋጣሚ ነገር ይሆናል። ይሁንልሽ። ምናልባት ተደብቀሽ የማታይን ቀን ይመጣ ይሆናል። እንዴት? በነፃነት ማንንም ሳፈሪ ከማንም ሳትደበቂ የምታገኝን ቀን ሩቅ አይደለም። ቆይ ምን ለማድረግ እያሰብክ ነው? አድርጌ ያሳይሻለሁ። ኢላ በእናትህ እኔ ሌላ ምንም ችግር አልፈልግም። በሰላም ትምህርት መማር ብቻ ነው የምፈልገው። እንግዲህ እኔም ፍላጎት እሱ ነው። እሺ ምን አልከኝ? ምን ቲቸር በቄ ማዋራቱና እሷ ራሷ መታ ታዋራኝ አላልክም? ኦ ለካ ብዬ ነበር ረስቼው። አንቺን ሳገኝ እኮ ነገሮችን ሁሉ መርሳት እየጀመርኩ ነው። ኢላ አትቀልድ። አይ እኔ እንኳን እየቀለድኩ አልነበረም። ግን ደግሞ አንቺ ጠይቀሽኝ እምቢ የምለው ነገርም ደግሞ የለም። አመሰግናለሁ። ችግር የለውም። ከዛ ፊት ግን አንድ ቅድመ ሁኔታ አለኝ። በምን ቅድመ ሁኔታ? ሳሚ። ሳሚ? አዎ ሳሚ። እሱንማ ማድረግ አልችልም። ለምን? የቸር በቃሉ ነገር አላሳሰብሽ ማለት ነው? ይኸውልህ ኬላ፣ በእርግጠኝነት ጆኒ የሆነ ቦታ ተደብቆ እያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለግኩት እሱ አይቶ እንዲናደር ነው። ለምን እንዲሆን ፈለግ? እርር ብግን ሲል ለማየት። ጆኒን ለማናደድ እየተጠቀምክብኝ ነው ማለት ነው? በፍጹም። እና እኔ አንቺን ማወራሽ ልብ የፈልጉት እንጂ በቀል ገፋፍቶኝ አይደለም። እሺ ታዲያ አሁን ካልከው ነገር ጋር አይጣረስም? ይኸውልሽ የሆነ ሰዓት ላይ እጄን ሰብሮት እንደነበር አትርሺ እና የትኛውንም አጋጣሚ ሳገኝ እሱን ማቃጠል ለኔ ደስታ ነው። እሺ ኢላ በእናትህ በፈጠረ አታሰቃኝ። እሺ አሁን አትሳሚ፣ ግን ሌላ ጊዜ እንደምትስሚኝ ቃል ግቢልኝ። እሺ ተስማምቻለሁ። እንደዛ ከሆነ መሄድ እንችላለን። ፊስ ናችሁ እናንተ? እኛማ ፊስ ነን። ቆይ አንቺ ምን ሆነሽ ነው መንገድ ለመንገድ የምትዞሪው? አረ ዙረት አይደለም። እና ምንድነው? ከቀስቴ ጋር ነበረን፣ አሁን ተለያይተን ነው። ወይ ፍራርቴሎ! ግን ፍራርቴሎ እንዴት ነው? በእናትሽ ፒስ ነው። ቆይ ግን አሻንቲ እንዴት ሆነ? አራት ለቀቀኗል። ተመስገን ናቸው። እና ታዲያ አሁን የት ነው ያለው? ከማኪያ ጋር ምን እንድገምልሽ? ቆይ ምንድን ነው የሚሳሳሙት? ጉንጭና ከንፈር። ኡፍ በእናትህ አንተ የሚካደብረኝ እጭ ባክሽ ጭዊው እንዳለ ማኪያ አባኪያ አሻንቲ ራሱ ነፍሱን እኮ ያውቅ። በየ5 ደቂቃው ናፈቀኝ የተባለ አንዴ ጉንጩ አንዴ ከንፈሩ። አቤት ሊፕስቲክ ሆኖልሻል። ውይ በጣም ይቅርታ። እናንተ ልጆች ግን ምንም እያመንኳችሁ አይደለም። ከፈለግሽ ደውይለት። እኔ በነገርሽ ላይ ግን ፍራርቴሎ የት ነው ያለው?
ቀስቴን ነው? ቀስቴን ገና ከመፈታቱ ያሳሰረኝን ሰው ማንነት አውቄዋለሁ ምናምን እያለ እያዛገኝ ነው እኮ። ማን ያሳሰረው? አጋ። አሁንስ የዚችን ልጅ ስም ተገላግለ ነው ነበር ድጋሚ ያነሳችሁት? ያው አንዳንድ በሽታ እኮ ወያገል ወያተው እንዲሁ ዝም ብሎ ያሰቃያል። እኔ የምለው ግን እቺ ልጅ የት ገብታ ነው እንደዚህ ጥፍት ያለች? ምንም የሚታወቅ ነገር የለም ሚኪ። ዝም ብዬ ሳስበው ግን ያዳን የሚያውቅ ይመስለኛል። በሚገባው ቋንቋ እንዲነግረኝ ለምኜው ነበረ፣ ግን ደግሞ የት እንዳለች አላውቅም ብሎ ሽምጥጥ አደረገኝ። ኧረ በእናትህ በዛው ጠፍታ በተገላገለ። እውነትን ነው። ተው ባትቀር ይሻላል። ለምን? ምክንያቱም እሷ ከሌለች ብዙ እውነቶች ተዳፍነው ይቀራሉ። ስለዚህ እሷ መኖር ግዴታ ነው። አንቺና ቤዛ ጋር አዲስ ነገር አለ እንዴ? ምንም ነገር የለም ሚኪ። ግን እኮ እሷ በጣም ልቀርብሽና ልትረዳሽ የሞከረች ነው። በጣም ይቅርታ። እሺ አሁን መሄድ አለብኝ። ይመቻችሁ። ይመች። እቺ ልጅ ግን መናገር ያልፈለገችው የሆነ ውስጧ የደበቀችው ነገር አለ። ለያሬድ አባት እኮ ይሁን እንዳልሰጠች ሁሉም ሲያውቃላ። እኔ ግን የሆነ ነገር ሳስበው ጸጋ በሆነ ነገር እያስፈራራቻት ነው ያለችው። እኔም እንደሱ ነው የሚመስለኝ። ታሳዝናለች ግን ሄሎ፣ ምን ፈለክ? አንቺን። እኔ ጋር ምን ቀረ? ቃጁ ደሜ፣ ሁሉም ነገር እንደምታስቢው አይደለም። አሁን እኔ ጋር ሳይሆን ቸሊና ጋር ነው መደወል ያለብን። ይኸውልሽ፣ እድል ስጪኝ፣ ሁሉንም ነገር ላስረዳሽ እችላለሁ። ምንም መረዳት የምፈልገው ነገር የለም። ቃጁ ላላ፣ አንቺ እኮ ማለት ለእኔ ደሜ ነሽ። እባክህ ወደዛ አሰክስ፣ ግን እንዳስደበርከኝ እወቅ እሺ? ለዛ እኮ ነው የደወልኩልሽ። በቃ ፍታኝ አልኩህ አይደል እንዴ? ቃጁ ላላ፣ ለምን ታወዛግቢኛለሽ? ምን እንደሚገርመኝ ታውቃላችሁ? የበቃሉን ባክግራውንድ አለማወቃችሁ፣ በቃሉ ከጀርባ ምንድን ነው የሚለውን አለማወቃችሁ ነው። ስሙ፣ እኔ መረጃን አነፍንፌ መንዝሬ መነዛዝሬ ነው የማውቃት። የትም ብትሄድ አታመልጠኝም። ስማ፣ እንደዚህ ከነ አሰሳ ገሰሷ ነው ብድግ አድርጌ ፈፈፈ ብዬ ማጣላት። ልክ ነው። እኔ ግን ቲቸር የእርሱን የመረጃ ምንጭ ሳላደንቅ አላልኩም። ደግሞ ልክ ነው። ከጆኒ ጋር እልም ያለ ጸብ ውስጥ ነው። አያችሁ አይደለ? ከኔ ከበቃሉ ምንም ማምለጥ እንደማይቻል። ስሙ፣ እንደዚህ ተማምነን እውነቱን መነጋገር እየቻል ትርፉ ድካም ብቻ ነው። እኔን ለመሸወድ መሄድ ድካም ነው ትርፉ። ልክ ነው ቲቸርዬ። ግን እኮ የጸባችን መንስኤ ሰብል አይደለችም። እና ማን ነው? ቲክቶክ ነው። ቲክቶክ? እሱ ደግሞ ማን ነው? እዚህ ግቢ ነው። አፕሊኬሽን ነው ቲቸርዬ። ወይኔ፣ አይ መጨረሻ ጭራሽ አብራራልኝ። ስማ፣ እኔ አስተማሪ እንግሊዘኛ ባስተማርኩ አብራራልኝ። አይ ማን ነው ቲክቶክ ስላሉኝ እኮ ብለስ እኔ እኮ ቲክቶክም እንደ ሰውን በሰው ማጋጨት ጀመረ ወይ ብዬ ነው። እንዴ ቲቸርዬ፣ አሁን ላይ ከሰው ይልቅ ቲክቶክ አልባሰን ብለው ነው እንዴ? ብሷል እንዴ? አንተ ነው ሳይ ጥሩ ልጅ ነህ። ቆይ ለመሆኑ እንዴት ተጋጫችሁ? ሎት ባለፈው ለታ ጌም እየተጫወትን ዱቄት ላይ አብስሳለኝ። እኔ ደግሞ አይ የእህል ግፍ አለው በእህል አልቀጣም ስለው መጥቼ ካልመጣሁ ኋላ በዚህ ነው ጸባችን። ወይ ዘመን ወይ ጊዜ። ቆይ በምግብ መጫወት ምን የሚሉት ነገር ነው? ምን ስርዓት አለው ብለው ነው ቲቸርዬ? አንዴ እንቁላል አናት ላይ ስበል፣ አንዴ ደረት ላይ ዘይት አፍስስ፣ ምንም አይቀጣኛል ብለው ነው። በጣም እኮ ውርጋጡ ነው ልጁ። ቆይ አንተ ለምን ስነ ስርዓት አትኖርም እንዴ? ጭራሽ በቲቸር ፊት ልመታኝ? እኔ አያከብሩት ማለት ነው ቲቸር። እያዩን አይደለ? አያከብሩት ይሄ ልጅ። እላዩ ላይ ምን ዱቄትና ዘይት እያፈሰሰ እኮ ነው። አይምሮን ደፍኖት እኮ ነው ቲቸርዬ። ደግሞ እኮ ከሱም ብሶ እኮ ደረቱን ነፍቶ እኮ ቲክቶከር ነኝ ይላል። ቲቸር አሁን በእኔ ምክንያት እንዳልተጣሉ ተረዱ አይደለ? እኔ እኮ ምስኪን ነኝ፣ ምንም አላውቅም እኮ። ጆኒ እንደዚህ ተጨንቆ ሳይሆን ባንቺ ፍቅር መስሎኝ እኮ ነው። ኧረ አይደለም ቲቸርዬ። ለምን እርግጠኛ መሆን ከፈለጉ ሰብለን አይጠይቋት? ጥሩ ሰብለ ፍቅረኛለሽ እንዴ? ፍቅረኛ? አዎ። ምን ትታያያለሽ? መልሽላቸው እንጂ። ኧረ የለኝም ቲቸርዬ። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ፍቅረኛ የለኝም። ስሙ፣ እኔ እኮ ለእናንተ ብዬ ነው እንጂ እኔ ከእናንተ 5 ሳንቲም ላይ አትገባም። ብትማሉ ለራሳችሁ ነው፣ ባትማሉ ለራሳችሁ ነው። ስሙ፣ ከዚህ በኋላ ስጠሉ ቢያችሁ ውርድ ከራሴ ደግሞ እኔ እንደዚህ የምንጨረጨረውና እንደዚህ ይገባኛል ብዬ የምሮሯጠው
ያኔ ዩኒቨርሲቲ ስመረቅ የገባው ቃል ኪዳን ይዞኝ ነው። እኔ ከዚህ በኋላ ግን ስትጣሉ ባያችሁ አባራችኋለሁ። በቃ ወስኛለሁ። አሁን ከዚህ ጥፉ። ቆይ ግን ሸሪ አንድ ነገር ረሱ። ደግሞ እሺ ምን ቀረ ነው ወይስ እንደ ዳኛ ፊሽካ ይዤ መሀል ላይ ቆሜ ጥላችሁ ልደኝ? እንደዛ ሳይሆን ሸሪ ካስማሙን አይቀር ያው እንደ ደንቡ ብንተቃቀፍ። አያችሁ አይደለ? አረጋጋ መለስኪ። እውነት ይቅርታ ልብ ያለው ሰው እንደዚህ ነው። በሉ ተቃቀፉ፣ ተቃቀፉ። ሰብሊስ አንቺ አታውቂ? እቀፊ እቀፊ። በቃ አመሰግናለሁ። እሺ አሁን የሁለት ወንድማማቾችን ደም መፋሰስ በማስቆም እኔ በቃሉ የሰላም ኖቤል አያስፈልገኝም? ያረ ያስፈልጉታል። እኔ ራሱ ከዚህ ልጅ ጋር ስላስታረቁኝ በጣም አድርጌ ነው የማመሰግነው። ምን ይላል? ጭራሽ አብረኝ እኮ ልትቀመጥ አንድ ወንበር። ኧረ መናናቅ። ወይኔ በቃ ፍራቲ። ሁለት የተለያዩ ለደም የሚፈላለጉ ሰዎችን አጣመርኳቸው። እኔ እኮ አሁን ወደፊት ከሁለት ከሶስት ዓመት በኋላ ለሽምግልና እንኳን በቂ የሌለበት አይሆንም ነው የሚባል። በቂ አንቺ አስታርቂ። ናታን ምን ፈለግሽ? አንተ ናት የማናገረው? ምንድነው? ለምንድን ነው እቺ ጓደኛ አርፋ እንድትቀመጥ ማትነግራት? ብቻ ስለ መሲ እንደም ጊዜ እየተናገርሻለሽ እና ከሷ ሌላ ከስር የማይጠፋ ሌላ ጓደኛ አለህ? ምን አደረገች? ባለፈውም አይተሃል። ደብዳቤውን አንቺ ልጅ ጻፍሽው ብላ አንቃ ልትገለኝ ነበረ። እና ታዲያ ማነቅ ይነሳት? በስሟ እኮ ነው የተጻፈው። አንተንም አሳመነችክ? መሲን አትዋሽኝ፣ አምናታለሁ። እሻው ምን እንዳደረግሽ ተናገሪ። አሁን ደግሞ ከቲቸር በቃሉ ጋር ሳወራ አይታኝ አንቺ ነሽ ወሬ እያቀባበልሽ ያለሽው ብላ ዝታብኝ ነው ሄደችው። እና ታዲያ የተናገረው እኮ የቅርብ ሰው ነው። መሲ ደግሞ ይሄን አታደርገው። እኔም የምጠረጥረው አንቺን ነው። አሃ እየተጋገዛችሁ መሆኑ ነው። ስማ አርፋ ማትቀመጥ ከሆነ አሳያለሁ ምን እንደማረግ። አንቺ ብቻ መሲ ላይ እንደው እንደዚህ የዛትሽ ያለሽው ምን ነው ዛቸው የገረመ? ገና በተግባር አሳያለሁ። ሰሚኛለሽ? መሲን ጫፏን ትነኪውና አይደለም መንካት ስለሷ ክፉ ብታስቢ ባውቅ እመኝ አልለቅሽም። ሴት ናት ብዬም ደግሞ አልተውሽም። አንድ ነገር ለማድረግ ብትሞክር ደግሞ ከኢላ ጋር ነው ግጭት የሚሆነው። አይደለም ከኢላ ጋር ለሷ ስል ከዓለም ሕዝብ ጋር ጋጫለሁ። እስኪ የምታመጣውን እናያለን። አንበጣ ወይ እሷ ማን ሆና ነው እኔ መሲ ላይ የምትዝተው? አሁን ምን ብለኸኝ ነው የሄድከው? ቤቴ ሂጅ አረፍ ልበል ብለኸኝ አይደል? እንዴ ተለያየ ነው እና ይኸውልህ ከማኪያ ጋር ተነጋገርንና ሁሉም ነገር በጊዜ ይሆናል ብለን ተውነው አይደል? እኔ የምለው ምኑ ነው በጊዜው የሚሆነው? ልንገረው እንዴ? አይ ሚቀራትን ጋር አይደለ? አየህ ማኪያ ተቆጣች እንጂ ነግሬህ ነበር። ዞምቢ ምን ሆነ ብቻ? ምንም አልሆንኩም። ግን ቻሊና ምን ያህል እንደምትወድ ታውቃለህ? አውቃለሁ። የሚመጥን ስም አጣ እኮ ነው የኔ ቸኮሌት ያለችክ። ምን አገባኝ? መንጋጭሌን አፈረሰው። መንጋጭሌ እርገፈኝ ነበር። የኔ ቅደምና ይፍረስ። ወጣ ከኔ ጌታ ተሰቃየብኝ አይደል? አዎ አሁን ተሻለኝ። ወደ ቀድሞ አቋሜ። እናንተ ግን ይህን ሙድ ማራመድ አይደብራችሁም? እንዴት እኮ እንደምታስጠሉ ቅፍፍ ነው የምትሉት። ያጣለማኛሉ። ይሄን ከንፈር ለመሳም ስንት ዓመት ስንት ዘመን ስጠብቅ እንደነበር ታውቃለህ አይደል? እንዴ እና ታይሚንግ ጠብቁለታ የሚባል ነገር የለም። ይኸውልህ ተወሰወስኩ አፕላይ አይደለም ማኪያ። ወይኔ እጭ ለነገሩ እንደፈለጋችሁ የራሳችሁ ጉዳይ ተላላሱ። ላሳት ሂድበት ላስ ማን ነው? ሰንካር ነው
አይደለም ጓደኛዬ ናት። መጣሁ ቴክስት ላድርግላት። መጣሁ እስከዛ ትናፍቅኛለሽ። ናፍቀኛለህ። ማኪያ አሁንስ አበዛችሁት። እጅ ነው ያላችሁኝ። እጅ ምን ነው ቅናት እንደ ቢጫ ወባ አናተ ላይ ወጣ አይደለ? ፊራ አለብህ። እኔ የምልህ ቸሊና እኮ አንተን ነው አይደለ ቾኮሌት አለች እና ታውጣልኛ። ምን ነው ገረመ? ለምን አይገርመኝም? ይሄ እኮ መባረክ ነው። ይሄ እኮ በረከት ነው። ይሄ እኮ ጸጋ ነው። ይሄ እኮ መመረቅ ነው። በእናትህ አንተ አታፍላ። አይ አንተ እድለኛ እኮ ነህ። ማኪያ ወይዬ ማኪዬ ናፈቅሽኝ። ስንት ዓመት ጠበቅኩሽ እዚህ ጋር ቴክስት ስታረጊ። እጭ እናንተስ አበዛችሁት በእናታችሁ። ይኸውልህ ቾምብዬ ወደ ጉዳያችን ስንመለስ እንዴት እንደምትወድ ቸሊና እኔ አወቅኩት እኮ ስስመው ነው እንዴ ማለት ይሄን ጉንጭ እኮ ለመሳም እኮ የያዛ ፍቅር የታወረ ፍቅር መሆን አለበት። ገብቶሻል አይደል? ስስመው ያጠለሻል። አንተ ወንዝ ፊት ለዛ ነው አኪዱ አንተ መገለጨጨ። አባክያንማ እንዳትናገር። አንቺ አፍሽን ዝጊ። እሱ እስኪ በየቀባይ ነው አታቹም። ይኸውልህ ለማኪያ መልስ እንዳትሰጥ። እና ምን ልስጣት? እኔ እንጃ በእናታችሁ። እኔ አሁን ምርር ብሎኛል። በቃ ተው ዞር በሉ። ወዴት ነው? አላውቅም። አባክያ ይሄድሽ ከመጣ ጥናቶች እኮ ያረጋግጣሉ እኮ ስለሱ ብዙ ተጠና። ግን የሆነ ውስጡ የላላ ነገር አለ። ጥናቶች እንደሚያሳዩ ከሆነ ይገርም ነው። ቾምቤ ተጠና አገባን ነይ ቆይ እሷ ማን አባቷ ስለሆነች ነው እኔ መስለኝ የምትስተው? ናታን በቃ ተረጋጋ። እንዴት ብዬ ነው የምረጋጋው? ባንቺ መጣብኝ። እንዴት ልረጋጋ? ንገሪኝ። ይሄን ያለው የምታስብልኝ ማለት ነው? ለአንቺ አላሰብኩ ለማን ላስብ ነው? አንቺ እኮ እዚህ ምድር ላይ ያለሽኝ ብቸኛዋ ሴት አንቺ እኮ ነሽ። እኔም ካንቺና እሱ ምረጪ ብባል አንተ ምን ነው? ፈጣሪ ግን ይወደኛል ማለት እኔን አይወደኝም ማለት ነው? እንደዛ ማለት ሳይሆን ሁለታችንንም ስለሚወደን ነው። አንቺን ለኔ እኔን ደግሞ ላንቺ ሰጠን። ከመቼ ጀምሮ ነው እንደዚህ አይነት የፍቅር ቃል መጠቀም የጀመርከው? አሬ የፍቅር ነው እንዴ? እና ምንድነው? አይ ይሄ የእውቀት ነው። አረ የኔ አዋቂ የኔ አርስቶትል ወይ እመቤቴ ጠሩኝ። እኔ አልጠራሁህም። የማርያምን ብቅል እየፈጨው ነው በል። አይ እኔማ የኔ አርስቶትል ሲሉ ሰማሁ ብዬ እኮ። ወይ አልኩ እንዴ? አሁንሽ አሁን ተረጋጋ። ሻምበጣ በጣም ነው ያናደደች። ከራክተውት ምንም አይነት ወሬ አልፈልግም። አሁን ካጠገቤ ዞር በል። ወንድም ጆኒ ስሜት ይገባኛል። ሲጀመር ሆን ብለህ ነው ቲቸር በቃሉ ፊት ያንን ጥያቄ ጠየቃት። እኔ ግን ሳስበው ከኔ ጥያቄ ይልቅ የሷ መልስ ነው አይደል ያናደደ። አሁን ካጠገቤ ዞር በል። አለበለዚያ ግን ተስፋ የቆረጠ ሰው ምንም ሊያደርግ ይችላል። ግን አንድ ምክር ልምከር። ከትምህርት ቤት ላለመባረር ረጋ በልሽ። ምንድን ነው የፈለግከው? እኔማ አመጣጤ ላዝናናህ ነበር። ስላሰብክልኝ አመሰግናለሁ። አሁን ከዚህ ሂጅ። ቅድም ሰብለ ፍቅረኛ የለኝም ስትል ልቤ እንዴት ትርክክ እንዳለ እኔ እንደዚህ የተሰማኝ አንተ ደግሞ ምን ሊሰማ እንደሚችል እንግዲህ ማሰብ ነው። ምንም አልመሰለኝም። ምን ለቲቸር በቃሉ ነው ያወሸችው? እኔ ግን እንደዛ አልመሰለኝም። ሰብሊ ነፃነቷን አግኝታ የልቧን የምትተነፍስበት ቦታ ስታገኝ እንግዲህ ነገሩን የተናገረችው ነው መሰለኝ። ይህ ማለት ደግሞ እኔ ወደ ልቧ አንድ ስቴፕ ጠጋ ብያለሁ ማለት ነው። ከዚህ በላይ ከቆየው ይሄ የሚለፈልፈው ምላስ ነው ጎልጉዬ ማውጣል። ሰምተኛል አይደል? እስኪ ጊዜ ካለን ነገሮችን ገጣጥመ የሰብሊን ስሜት ለማየት ሞክር። አንተ ጋር ነች ወይስ እኔ ጋር? ኦብቪስሊ እኔ ጋር ነች። በርግጥ ቲቸር በቃሉ ምን አለች? ለጊዜውም ቢሆን አምናለሁ። ለጊዜው ማለት እሺ ኤላና ጆኒ ይሄ መጣላታቸውን ካላቆሙ ዘግይቶም ቢሆን እውነቱ መውጣት አይቀርም። በቃ ለጊዜው ነው እፎይ ማለት ነው። የነገን እግዚአብሔር ያውቃል። ግን ከዛ በላይ ያስጨነቀኝ ነገር አለ። ምን? ይኸውልሽ ለቲቸር በቃሉ ፍቅረኛ የለኝም ብዬ ጆኒን ካድኩት እና ፍቅረኛ አለኝ ጆኒ ይባላል ብለሽ ልታስተዋውቂው አማራሽ? አላውቅም። እኔ እንጃ። ሰብሌ እኮ የሚያስጨንቅ ነገር አይደለም። በቃ በቦታው ትክክለኛ ነገር ነው ያደረግሽው። ምናልባት ኤላ በቦታው ባይኖር ጥሩ ነበር፣ ግን ኤላ ፊት እንደዛ ማለት ጆኒ ያበሳጨዋል። እና ሌላ አማራጭ ነበረሽ?
አማራጭም አልነበረኝም። ይሄንን ደግሞ ጆኒ እንዲረዳው ይገባል። እኔ መልሽ ማን ሊነግረው እንደሚችል የምጠረጠረው ሰው አለ? እኔ እንጃ እርግጠኛ አይደለሁም፣ ግን ደግሞ ያቺ አለም ትመስለኛለች። እኔም የምጠረጥረው እሷን ነው። ቅድም ጠዋት ከቲቸር በቃሉ ጋር የሆነ ነገር ስታወራ አይቻታለሁ። ከዛ አግኝቼ ስጠይቃት እኔ ምንም አልነገርኩትም አለች። ከዛ ደግሞ ቲቸር በቃሉ ከቅርብ ሰው ነው የሰማሁት አሉኝ። አየሽ፣ እሷ ናት የነገረችው። ምን አይነት ሴት ናት ግን? እኔ እንደ ጓደኛ ይቺ እንዳትጎዳ መክራታለሁ። እሷ ግን ከጀርባ ይሄን ሁላ ነገር ታደርጋለች። ካሁን በኋላ ዝም ብለሽ መጠቃት የለብሽም። ካሁን በኋላ አለም የምትባል ጓደኛ የለችኝም። አይዞሽ፣ በቃ ሁሉንም ነገር አንድ ላይ ሆነን እንወጣዋለን። እሺ? በዚህ ሰዓት እንኳን ከጎኔ ስላለሽ በጣም አመሰግናለሁ። ጓደኛ ይመሰገን። እስኪ ሃይ ደግሞ ምን ቀረሽ? አይ እንደምታስቢው አይደለም። ምኑ ነው እንደማላስበው ይሆን? ከቾምቤ ጋር ለምን እንደፈለግሽ አትሆኝም? እኔ ምን አገባኝ? እንደሱ ሳይሆን ያስደበርኩሽ ስለመሰለኝ ነው። ይልቅ ምን እንዳስደበረኝ ታውቂያለሽ? ምንድነው? እኔና አንቺ ብቻችንን ስንሆን የምትቅለሰለሽው ነገር። ኧረ እኔ አልተቅለሰለስኩም። ትላንትና ግን እንደዛ አልነበረም ያልሽው። ደረትሽን ነፍተሽ አፍሽን ሰከፍቺ ነበር። እንዴ ታዲያ ምን ልታደርጊ ነው? ባሳይሽ አይሻልሽ? ምን እየሆንክ ነው? ላወራሽ እየሞከርኩ። ችግር አትጠራውን ዘበረኝ። ቆይ ምንድን ነው እያስፈራሻለሁ? አሁን እኮ ነጻ ሰው ነሽ። ነጻ ሰው ፊት ለፊቱ ፍቅረኛ እንደሌለሽ ነግረሽው አሁን ከፈለግሽው ሰው ጋር መሆን ትችያለሽ። ራስክን አታታል። ለምን እንደዛ እንዳረኩ ታውቃለህ? አንቺ ራስሽ ነሽ ራስሽን እያታለልሽ ያለሽው። ጆኒን አታፈቅሪው። ካላፈቀርኩት ታዲያ ለምን አብሬዋለሁ ይመስላል? ምናልባት ይሉኝታ ደግሞ ከተውሹን የሚጎዳ መስሎ እየታየሽ ስለሆነ። አትሳሳት። ስላፈቀርኩት ላጣው ስለማልፈልግ ነው አብሬው ያለሁት። ሚስብለ እስኪ ተረጋግተሽ ውስጥሽን ለማዳመጥ ሞክሪ። ማዳመጥ አያስፈልገኝም። አየሽ፣ አንቺ ራሱ ስሜትሽን ትፈሪዋለሽ። ቆይ አንተ ልጅ ለምንድን ነው እንደዚህ እልህ የተጋባኸው? እልህ ተጋብቼ ሳይሆን ደስታሽን እንድታገኝ እየፈለግኩ ስለሆነ ነው። አንተ ከመምጣት በፊት በጣም ደስተኛ ነበር። እኔ ከመጣሁ በኋላ ደስታሽ የውሸት እንደነበረ ስላወቅሽ ነው ሰላምሽን እያጣሽ ያለሽው። እሱ ያንተ አረዳድና ምኞት ነው። እኔ ከዚህ በፊት የነበረውን የውሸት ደስታሽን ሳይሆን ማየት የምፈልገው አሁን ወይም ደግሞ ከዚህ በኋላ ያለውን ትክክለኛ ደስታሽን ነው። እሺ፣ ትክክለኛ ደስታ የት ነው ያለው? እባክህ ምናልባት ልብሽ ያለው ጋር ነው ደስታሽ ያለው። እንግዲህ በደንብ አድርገህ ስማኝ። ልብ ያለው ጆኒ ጋር ነው። አይመስለኝም። አይንሽ ልብሽ ያለበትን ፍለጋ እየተንከራተተ ነው። ለዛ ነው አንቺ አይንሽን ከኔ ላይ መንገል ያቃተሽ። እሱ ያንተ ምኞትና ቅዠት ነው። እሺ ቆይ ሚስብለ ለምንድን ነው ይሄ እልህሽን ትተሽ ውስጥሽን ማታዳመጪው? ሱር በል ደረቅ ግን ቢዛ ምን ስልችት እንዳለኝ ታውቂያለሽ? ምንድነው እቺ ልጅ እንዴት አድርጌ ነው ማስቃት እያሉ ማሰብ ሄሉ ደግሞ ከዛ ጀምሮ እየተጫወትን ነው እንዴ? መጣ ነው ከዛ እዚህ ድረስ ምን ደስታ ነበረው? መንገራችን ነው ነበረው አልነበረው? ሌላ ነገሩ ተሰጥቶ ይሄን እኮ ለሌላ ሰው ቢሆን እየሳቅሽ ነበር አይደል? ሄሉ እናትሽ ምንድነው የምታወሪው? እሺ ጀመረኝ ነው ማይረዳኝ ባቢ ሞት ሄሉ ምን ሆነሻል እንዴ? ምን ሆነሽ ነው? በቃ ይጅልኝ ነው። እሺ ምን አድርጊ ነው የምትይኝ? ምን ጉድ ይፈላ ባቢ ሞት ሄለን ቤዛኔ በጣም ነው የከፋኝ። እሺ እንዴት አልስቅም ትያለሽ? እሺ ስቃለሁ። ቀናም ብሎ ስስቂ ብቻ ነው። እሺ ሳቂ አልመጣማ ታዲያ ከየትም ብለሽ ፈልገሽ ሳቂ። ሄሉ ምን እያልሽ ነው? እንዲሁም እሺ ይኸው ከልብሽ አይደለም
እሺ ያው ሳኩኝ እንዴ ቢስነሻ በቃ ሾፍሽብኝ ማለት ነው። ፍራንክ ያረክሽ ነበር። ወይኔ ቤዛ ያንቺ መጫወቻ ነው የሚቀረው አይደለ? ታረጋለሽ የኔ አሻንጉሊት ባንቺ ካልተደበርኩ በማን አባቴ ልደበር ነው አይደል? እንዴት ናችሁ? አለን ቀስቴ ደህና ነህ? ያለ ይመስገን። ቤዛ እንዴት ብቻሽ ላወራሽ ፈልጌ ነበር። ምን ነው ብቻዬን? ሄሉዬ አንዴ ላስቸግርሽ? ኧረ ጣጣ የለውም። ሲጀምር ስልክ ልደውልለት ነበር አላልኩሽኝ? በቃ አውርሽ። እሺ እኔ ይዜ ነሽ? ምንም ደህና አይደለሁም ቀስቴ። ይዘሽ ቀስቴ በጣም ከፍቶኛል። በጣም ነው እየተሰቃዩ ያለሁት። በቃ አሁን በዚህ ሰዓት ብቸኝነት በነፍሴ ነው እየተጫወተብኝ ያለው። መከፋቴን የሚረዳ የሚሰማኝ ነው ያጣሁት። አይዞሽ ቤዚ። እሺ ይኸውልሽ አሁን ከኔ ጋር በግልጽ ከተማከርን ሁሉንም ችግር መፍታት እንችላለን። እኔ እኮ ሁሉም ችግር ቢፈታ ደስ ይለኛል፣ ግን እንዴት የሚለው ነገር ነው እያስጨነቀኝ ያለው። ይኸውልሽ ስለ ሁሉም ነገር እኔ እቅዶች ጨርሻለሁ። አልገባኝም። ችግራችን መፍታት የምንችለው ጸጋን ስናገኝ ብቻ ነው። እሱን ለማድረግ ደግሞ ስለ ጸጋ ፍንጭ ልሰጭኝ ይገባል። እሺ ምን አይነት ፍንጭ? ቆይ እስኪ ንገሪ፣ ስለ ጸጋ ማን ፍንጭ ሊያውቅ ይችላል? እኔ እንጃ፣ ግን የምጠረጥረው ዳኒ ነው። ዳኒ? ዳኒ? አዎ ዳኒ። በጣም ጥሩ። እሱ የሚያውቅ ከሆነ ስለ ጸጋ በቀላሉ መረዳት እንችላለን። እሺ ቀስቴ፣ እኔ በጣም ደክሞኛል። አንተ በምትችለው ሁሉ አግዘኝ። በቃ ችግር የለውም፣ ሁሉም ነገር እናስተካክላለን። እሺ እሺ ቀስቴ፣ አመሰግናለሁ። ዛሬና ፈቀች አይሆን የራሱ ትርትርኝ ካየኋት እኮ አንድ ሰዓት ዲሽ ያለች እናንተ እኮ ፊት ታደርጋላችሁ። አንተ አላት በቃ ከአንድ ባህር ነው ባህር ታገኝታለህ። ለነገሩ ባልና ከአንድ ወንዝ ይቀዳል አይደል እንደ የሚባለው። አቡሽ ልንሮጥ አሁንም ልንሮጥ ነው። ቆይ ፖሊስና ሌባ ጨዋታችንን መች ነው የምናበቃው? እኔ ግን ምን አለበት የዛኔ እንደ ይህን ሰውዬ በካልቾ የመታሁበት እግሬ ቁምጥራ። አንተ እኮ በካልቾ ብለህ እኔ ያላረኩትስ ያልመታሁትስ በባዶ ሜዳ መሮጡ ሰው አላሳዝንም? አቡሽ